ያ ትዝታንቶ ሌላ ዘፈን ስሞክ ራሴ ስራለው ወላደር ምን ችግር ነው ያዋጣ አላለም ችግር የለም እሺ ትዝ ይለኛል ያኔ ባፍሽ ሙላሽኝ ወድሃለው እያልሽኝ ደለሽኝ አሁን ጊዜው ደርሶ ሁሉን አይተነዋል ያ የገባሽው ቃል ሳይፈጸም ቀርቷል አሁን ጊዜው ደርሶ ሁሉን አይተነዋል ያ የገባሽው ቃል ሳይፈጸም ቀርቷል ትዝ ይለኛል ገና በጅምሩ ትዝ ይለኛል በተስፋ ሞልተሽው ትዝ ይለኛል ልቤን በመላስሽ ትዝ ይለኛል ባፍሽ አታለሽው ትዝ ይለኛል ገና በጅምሩ ትዝ ይለኛል በተስፋ ሞልተሽው ትዝ ይለኛል ልቤን በመላስሽ ትዝ ይለኛል ባፍሽ አታለሽው ወይ ከሌላ እንዳለምደ እንዳላይ ድሪን ባጭሩ ቀጨሽው የልጅነት ፍቅሬን ያገኝ የሚያጣና ያጣም ያገኝና ያስተዛዝበና ታውቃለሁ ግን እችላለሁ እኔ ሁሌም እችላለሁ እኔ እንደም ሞራል ነው የሆነኝ እውነት ማለፍ የሚገባኝ ልጅ ወደቃ አልነበረብኝም ግን ስለ በጣም አሻሽዬ ለስራ ምናምን ነገር አልኳቸው ወጣ አርጌ እንደሰራ ምናምን ጠየኳቸው በቃ እንትን አሉ በቃ ዲግሪን ሳሊዝ እኔ ካሴት መልቀቅ አልፈልግም አሁን እየተማርክ ነው ሙዚቃ አረ የራሴን ትምህርቴን ዲግሪ ማለት ነው ምሳሌ ማለት ነው አሁን ዩኒቨርሲቲ ነው የምትማረው እንደዛ ነው በቃ 11 ተማሪ 11 ያክል ማለት ነው ፕሪፓራቶሪ ያው እንደዛው ማለት ነው ግን እንትን ጎበዝ ነው በትምህርት ምንም ማለት ናከሩክሳሽ የገላመትሽኝ ያላንቺ ኖራለው ፍቅር አይገዛኝ እኔ መሽወጣኝ ያሁክትን እንደሆን አትገፋፊኝ እባክሽ እባክሽ እባክሽ
ወትሮም እኔ ሳውቅሽ አውቆ እንዳላወቀ መስሎ መታየት ነው የሚያስፈነድቅሽ ወረቀት ጻፍኩልሽ ስልክም ደወልኩኝ መልእክትም ላኩልሽ ሰዎችም ላኩኝ መልስሽን ስላጣው ስለጨነቀኝ ቢቸግረኝ ጊዜ እኔው መጣሁኝ ከዚህ የበለጠ አረ እንዴት ልሁን ፍረጅኝ አንቺዬ አንጨካከን በቅዱስ ጊዮርጊስ በኩል የዚህ ትዕይንት አድማቂ ከሆኑ ደጋፊዎች መካከል ቀድሞ ስሙ የሚነሳው ኢዮብ እድሉ ነው። ለመጀመሪያ ጊዜ ቅዱስ ጊዮርጊስን ያየሁት 88 ዓመተ ምህረት ነው። ግን በጣም በተከታታይ ለመደገፍ በስቴዲየም እየገቡ በተከታታይ ለመደገፍ የጀመርኩት 95 ላይ ነው። ማንኛውም ደጋፊ በኔ ቦታ ሊሆን የሚችለውን ነገር ለክለብ ያድርጋለሁ። እኔ ክለቤን በጣም እወዳለሁ። ከምንም እኔ አልበሙም ላይ ግጥሞቹም ላይ ስጠቀም የራሴን ህይወት ታሪክ ነው የምጽፈው። የራሴን እኔ የሚሰማኝን ስሜት ነው የምጽፈውና ሰው ጋር ሲገባ ተቀባይነት የሚኖረው የኔ ስሜት ከሰው ጋር ተመሳሳይ ስለሆነ ነው እና መስፈርት አይለካው ቅርስ ነው ክፉ እንዳይነካው ከፍ ይበል ከዚህ በላይ ውቀቱን መቼም እንዳላይ በቂም ነው መስፈርት አይለካው ቅርስ ነው ክፉ እንዳይነካው ከፍ ይበል ከዚህ በላይ ውቀቱን መቼም እንዳላይ ላይ እንደነገሰበት እንዳሸበረቀ ሁሌ እንዳማረበት ሳንቲዬን አኑረው ክብሩ ሳይጎል አሌ 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 ሳንቲዬ ስሜ ነው መጠሪያዬ ሳንቲዬ ሕይወቴ ነው ኑሮዬ ሳንቲዬ ስሜ ነው መጠሪያዬ ሳንቲዬ ሕይወቴ ነው ኑሮዬ ልለምን ፈጣሪዬ ስማኝና መማፀን ክፉ አይንካው ሳንቲዬ ከሱ በፊት አርገኝ እኔን መቼም ሰው ነኝ እሰበራለሁ የነገዬን መች አውቀዋለሁ እስካለሁኝ በምድር ላይ የሳንቲዬን ክፉ እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ ቁንጣ ታጣቂ የንጋት ኮከብ ብርሃን ፈንጣቂ እናገራለሁ እንዲህ ነው ስሙ ጊዮርጊስ ይባላል መጠሪያ ስሙ ዘራፍ ምንም ቢለያየ ሃይማኖታችን ምንም ቢለያየ ዘር ሐረጋችን ምንም ቢለያየ ጾታ መልካችን ቅዱስ ጊዮርጊስ ግን አሰባስቦናል በኳስ አሳቦ አንድ አድርጎናል
ቅራለኝ ብዬ መቼ ልለቀው ይበልጥብኛል ዓለም ከማውቀው ሰጥቶኛል ደስታ የማይለካ ቱት ይላል ደሜ ሳንጃው እስኪ ያለበል ቅራለኝ ብዬ መቼ ልለቀው ይበልጥብኛል ዓለም ከማውቀው ሰጥቶኛል ደስታ የማይለካ ቱት ይላል ደሜ ሳንጃው ሲነካ ሳንጃው ነው ሳንጃው ነው ሳንጃው ነው ደሜ የዘላለሜ ሳንጃው ነው ሳንጃው ነው ሳንጃው ደሳ ዋንጫ የሚያነሳ ሳንጃው ነው ሳንጃው ነው አሸናፊነቴ ታሪኬን አውቃለሁ አሸናፊነቴ ታሪኬን አውቃለሁ ዋንጫ ነው ልማዴ ብዬ እዘምራለሁ ሳንጃው ነው ደሜ የዘላለሜ ሳንጃው ነው ሳንጃው አንበሳ ዋንጫ የሚያነሳ ሳንጃው ነው አንድ ነው ማለት ሳሳረው አንድ ሌላም ቀን ባይከብዳት ነው እሺ ወር ለባሰው ማጭዳት ተውሰው ነው የሚባለው ታራዳች አያት ቤት እና በትልልቅ ሰዎች ማለት ያለው ሌላ ጭልጅ ቅማል በለው ነው
በተረትና ምሳሌ ሁሉ ልመልስልህ እችላለሁ። ተረትና ምሳሌ በተረትና ምሳሌ አይጥ ለሞቷ ነው አይጥ አብዳል እንዴ ለተቀማጭ ነው ሰማይ ቅርቡ ነው። ተቀማጭ ምንድነው? በእናት አፉ ምላጭ በእናት ተበላው በእናት የጨነቀው የቸገረው እርጉዝ ያገባል። በጣም ማንም የሚያውቀው ነው። ያልሰማ ጆሮ ከጎረቤት ያጣላል ነው። ለዛ ሰምቻለሁ እናት እንቁራሪ ዞን አክላለሁ ብላ ፍንድታ ሞተች ነው ምናምን። የማይመስል ነገር ለሚስት ነው ለዋይፍ አትንገር ነው በእናት ጉልቻ ቢለዋወጥ ወጣ ያጣፈጥ። ይሄ በጣም ህጻናት ሊመልስታ ይበሏት ያሰቧትን አሞራ ጅግራናት ብሏታል ነው። አዎ ጅግራናት ብሏታል። ቀስ በቀስ እንቁላል በእግሩ ይሄዳል ነው። ቡድና ጅራት ከበስተኋላ ነው። ልጅ ያቦካው ነው ለራስ አይበቃም ስትል የምሰማው እናቴ። አዎ ልጅ ቢያኩርፍ በእናት እስከ እኩለ ሌሊት ነው ቁርሱ ራት። አዎ በእናት አኩራፊ ልጅ ቁርሱ ራት ይሆናል ስትል ነው የምሰማው። ትንሽ ስለተቀያየረብኝ ነው። ራሱ ቁርስ ይሆናል። ከደብ ካዘኑ ባይገድም ይቀላል ነው።